ያብቃሽ። ጊዜው ሩቅ አይደለም። መመኝ ከባዲቴ እንደዚህ አይነት በራስ መተማመን ከባድ ዛቻ የተዛተብሽ እንደዚህ አይነት ኮንፊደንስ መቼም የውሸት ነው አትይኝም። መቼም ከመሬት ተነስታ ነው እንደዚህ የሆነች ያለችው የውሸቷን ነው አትይኝም። ወራቶች ጠብቂ ተብለሻል። ወራቶች ነው ወር ጠብቂ ተብለሻል። እንግዲህ በዚህ ደረጃ እርግጠኛ ከሆነች እች ልጅ አብርሃም ወደ ሩታ እንዲመለስ አይደለም፣ አብርሃም ወደ ትዳሩ እንዲመለስ አይደለም። አንቺ ለራስሽ ስትይ ከዚህ ነገር ውስጥ መውጣት አለብሽ። እሱ ወደ ትዳሩ ተመለሰ አልተመለሰ የራሱ ጉዳይ ብለሽ ከዚህ ነገር ውስጥ መውጣት አለብሽ። አንቺ ይሄ ነገር ላይ እንዴት ትክክል ስላልሰራሽ ሰው ትክክል እንዳልሰራሽ ሲነግርሽ ስትመከሪ ምን ስትባይ አልሰማም በማለትሽ የደረሰብሽ ነገር ስለሆነ አሁን ሼም ይዞሽ ምናምን ኖ እናቴ ምንም ሼም የለም። ይሄ ህይወት ነው። ሼም እንዳይዝሽ ምን ነው ያኔ የሰው ምክር በሰማ አይነት ነገር እንዳይሰማሽ ዋናው ነገር አሁን መንቃትሽ ነው። በልበልበል የራስ ጉዳይ ብለ በዚያ አካሄድማ ከፈታት ሚስት 4 ልጅ መውለድ አይቀርም። ምክንያቱም እንደዚህ አይነት እርግጠኝነትና እንደዚህ አይነት ኮንፊደንስ ከመሬት ተነስቶ አይመጣም ብለሽ ነው ላሽ ብለሽ መሄድ ያለብሽ። ምን እዳ አለብሽ? እኔ እኮ ግራ እየገባኛለሁ። ምን ብታገኝበት ነው ቆይ እንደዚህ ይሆንሽ ያለሽው? አይ ዶንት ኖ አላቅም። ገንዘብ ነው ያለውን መታወቅ ፌመስነቱን ፈልገሽ ነው ከሱ ጋር አብረሽ በመሆንሽ ዩቲዩብ ስራ ስትጀምሪ ምናምን ነገር ብር ማግኘት ስለጀመርሽ ነው? ምን ተጠቅመሽበት ነው? ቆይ ቻ እግዚአብሔር ልቦና ይስጥሽ።